ስፔሻል ኮንሲደሬሽን ተደርጎልህ ስራ ከመቀጠር ስራ ልቀቃል እንዴ? እኔ እኮ ስራውን መስራት ስላልፈለኩ እኮ አይደለም። እኔ የትም ይሁን ብቻ ወደ ሌላ ክፍል አዘዋውሩኝ ነው ያልኩት እኮ። ምክንያቱ ምንድነው ጥንቅሽ? ይሄ እኮ ትልቅ ሆስፒታል እንደፈለከው ከአንድ ቦታ ወደ አንድ ቦታ የምትዘዋወርበት ቦታ አይደለም። አዛውሩኝ ካልክ እሺ፣ ግን ለምን? እኔ ሰውየው የሚያደርገውን አላውቅም። እንዴ እኔ ፈራው። ምኑን ነው የፈራኸው? አስከሬኖቹን ነው? ስትቀጠር አስከሬን ክፍል እንደምትሰራው ቃል አይደለም እንዴ ተቀጠርከው? እኔ እኮ አስከሬኖቹን አይደለም የፈራሁት። እንዴ እነሱ ምን አደረጉኝ? ታዲያ ምኑን ነው የፈራኸው? ንገረኝ ጥንቅሹ፣ ምኑን ነው የፈራኸው? እንዴት አደራችሁ? እንዴት አደርክ አጋፋር? ቁልፌን የኔን ረሳሁት መሰለኝ። እስኪ አንቺ ጋር ያለውን ስጪኝ። እንዴት ነው ስራው? እየገባህ ነው ጥንቅሹ? እኔ ነው እንዴ? ታዲያ ሌላ እዚህ አዲስ ገበያ አለ እንዴ? እሺ የሚያስፈራ ሰውዬ ነው። ማን? አጋፋሪ? አዎ አጋፋሪ። እኔ መጀመሪያ ስሙን ሰማ ፈርቼ ነበር። አጋፋሪ ብሎ ስም ደግሞ አጋፋሪንማ በክፉ እንዳታነሳ። ከላይ እስከታች ያለ ሰራተኛ የሚወደው የሚያከብረው የሰው ሁሉ አስታራቂ ነው። ደርሶ ባንተ ክፉ አይሆንም እንዴ? እኔ ክፉ ናቸው መቻልኩኝ። እኔ ፈራው ነው ያልኩት። ምንድነው መፍራት አይቻልም እንዴ? ለምንድን ነው የፈራኸው ጥንቅሹ? ያወራል። ያውራ። ዝም እንዲል ነው እንደምትፈልገው? ከኔ ጋር እኮ አይደለም የሚያወሩት። ታዲያ ከማን ጋር ነው የሚያወራው? ሁለታችሁ አይደላችሁ እንዴ በክፍል ውስጥ ያላችሁት? ጥንቅሹ ንገረኝ፣ ከማን ጋር ነው አጋፋሪ የሚያወራው? ከአስከሬኖቹ ጋር ነው የሚያወራው። የኔ ነገር ኋላ ኪሴ ያገኘሁት ልቀመጥ ስል ተነስ። በኔ ነው ምስቂው? አይ በኔ ነው። ለነገሩ የኔም እኮ አስቂኝ ነው። ኤልሳይ እባክሽ ያላቂቃውን ቶሎ ጨርሽልኛ። ፈርሜ ጨርሻለሁ። ጥንቅሹ ይዞልህ ይመጣል አጋፋሪ። እሺ ጥንቅሹ ቶሎ ይዘና ተዘጋጅተን መጠበቅ አለብን። ጎበዝ። ለዚህ ነው ስራ ከመጀመር ስራ ካለቀኩ የምትለው? ከዚህ የበለጠ ስራ የሚያስቆም ነገር አለ? በል ወደ ስራ ተመለስ። አጋፋሪ ብቸኝነቱን ለማባረር ይሆናል ከራሱ ጋር የሚያወራው። ከራሱ ጋር አይደለም የሚያወራው፣ ከአስከሬኖቹ ጋር ነው። ለምንድን ነው ማታምኚኝ? ሁላችንም ብቸኝነት ሲሰማ ካገኘነው ነገር ጋር እናወራለን። ከአስከሬን ጋር የሚውል ሰው ደግሞ ከአስከሬኖቹ ጋር ቢያወራ ኢትስ ኖት ኤ ቢግ ዲል ጥንቅሹ። እኔ ያየሁትን አይቻለሁ። በእርግጥ አስከሬኖቹ ምን እንደሚመልሱለት ባልሰማም እየተደማመጡ ተራ ጠብቀው እንደሚነጋገሩ ያስታውቃል። እንዴ ሰውየው ከአስከሬኖቹ ጋር ወጥቶ ሻይ ቡና መገባበዝ እኮ ነው የቀረው። ይኸውልሽ እኔ እኮ አያውሩ አላልኩም። እንደፈለጉ ያው ግን ምን አለ እኔ ወደ ሌላ ክፍል ታዘዋውሪ። ጥንቅሽ ምን ብዙ ስራ አለብኝ። አሁን ወደ ስራ ተመለስ። አጋፋሪን ቅረበው፣ አጫውተው፣ እንደ ጓደኛ ሄው እመነኝ ትወደዋለህ። ኬክ ቤት እኮ አይደለም የምሰራው፣ ሬሳ ክፍል እኮ ነው። እኔ እንደውም እንደምፈራ ታውቂያለሽ። አንድ ቀን ከሚያነጋግራቸው አስከሬኖቹ ጋር ተባብሮ ሲጣሉ እዛ ክፍል ውስጥ እንዳይገለኝ። ወይኔ ስራ ብዬ ወጥቼ ትንሽ ጊዜ ስራና ስለ አጋፋሪ የሚኖር ሀሳብ ካልተለወጠ እናወራለን። አሁን ወደ ስራ ተመለስ።
አደርጋለሁ ድሌን እንጀራ ነገር ደራደር ጋሻ ጋፋሪ ደራደር ቆይ ኦ ጥንቅሹ መጣ። አዎ መጥቻለሁ። ጎበዝ